አልቆ ሌላ ቦታ ይጀምራል። ስምን ማልበል ጊዮን ላይ ምን ያህል ጊዜ ሰራ የሚለው ምትነግረን? ስሜ ተሾመ ይባላል። ማሙሽ ኮራ ይባላል። ጊዮን ላይ ከሰራ 2 አመት ሊሆነኝ ነው። ከዛኛው ሳይት ጀምሮ ማለት ነው። ከዚህ ሳይት ከገባን ደግሞ ሁለተኛ ወራችን። እንግዲህ ጊዮን ላይ ምናልባት ብዙ ቦታ ላይ ዘርፉ ላይ ከምታውቀው ምን ጥሩ ነገር አገኘ? ከኮንስትራክሽን ጥረቱ ከፍጥነቱ ጀምሮ ምን የተሻለ ነገር አየበት? ጊዮን ላይ የተሻለ ነገር ያለ አሁን ሌላ ቦታ በጣም ሙሊት ያስቸግረናል። ስላብ ላይ ኮንክሪት ነው። ይሄ ግን ምንም አይነት ሙሊት የለውም። በቃ ልስን የሚያስመርጥ ነው። ከፍ ያለ ፍላት ስላብ ነው ይሄኛው አይደለ? ከዛ ላይ ለዲዛይንም ቢፈልግ ቁመቱ ረጅም የሚባል ቤት ብዙ ነገር ያገኛል። እነሱ ደስተኛ ነገር ይሰራል፣ እኛም ደስተኛ ነገር ይሰራል። ብዙ ነገር እየሰራል። ግን እነሱ ከሰራ እኛ ነው ያገኛለን፣ እነሱ እኛ እየሰራ ነው ያገኛለን። ሁሉ ነገር ካገኛ ስለሆነ እኛ ፈጣኝነት ነገር እየሰርተ እነሱ ተረክቧል። ያልቆ ሌላ ቦታ ይጀምራል። ፈጣን ነው በጣም። እኛውን አንደኛ ላይ እያለን 5ኛ ላይ ነበሩ ለሳኞቹ። አሁን 8ኛ ላይ ደርሰዋል። እኛም እየተከተልናቸው አሁን 5ኛ ላይ ደርሰናል ማለት ነው። ከአንድ ጀምረን ፍጥነቱ በጣም አሪፍ ነው በጣም። አሁን አንድ አመት አይሞላም እስካሁን ፈጥነ ይጨርሱ ያብሮ ነው ማሬት ጀምሮ እስከዚህ ድረስ ነው መጣ። መቼ ላይ እንደተጀመረ እና በመቼ ላይ በዚህ ደረጃ ላይ እንደደረሰ ምን ያህል ጊዜስ እንደወሰደበት ምናልባት ለተመልካቾቻችን ብትነግርልን። ይሄ ከተጀመረ በጣም ፈጥኗል። ያው ማለት ከዛኛው በጣም ይሄ ፈጣን ነው። ኦልሞስት አመት ራሱ እንትን አይለው ይሄ ሳይት ከመሰረቱ ጀምሮ ሲወጣ ማለት ነው። እዛኛው ግራውንድ ላይ እያለን ነው የመጣ ነው። ከዚህ ከአንደኛ ጀምሮ በጣም ነው የፈጠነው። እንግዲህ 5ኛ ላይ ደርሰናል። ጊዮን ሆምስ ይለያል።